እሺ የብዙዎቻችሁ ችግር ምንድነው? ልጆችን ኤጀንት እንዴት እናርግ እያላችሁ ነው። ምክንያቱም አሁን ላይ ሆስት ሪሙቭ ማድረግ የቻልን ስላልሆነ ከዚህ በፊት የሰራኋቸው ቪዲዮዎች አሉ፣ ግን ይሄ ደግሞ ለኤጀንቶች ነው የሰራሁት። ስለዚህ በመጀመሪያ እነሱ ኤጀንት የሚሆኑ ልጆች ከላይ የእርሳስ ምልክቷን ነክተው እዚህ ጋር አፕላይ አድርጉ። ከጨረሱ ወዲህ ፕሮሰሱን ከጨረሱ ወዲህ ማለት ነው ስማቸውን አስገብተው ዋትስአፕ ነምበራቸውን ምናምን በዚህ መልኩ ሴፍ ቼንጅ ብለው ከጨረሱ ወዲህ እኛ ምን ማድረግ አለብን? ኤጀንት ምሎ ጋር እንገባና አድ ሆስት እና ኢንቫይት ኤጀንት ምትላለች። ስለዚህ ኤጀንት ማድረግ ስለሆነ የፈለግነው ኢንቫይት ኤጀንት የሚለውና ከዋለን እዚህ ጋር ማንኛውም ሰው ሲገባ መቼም ፕላትፎርሙ ለማንኛውም ሰው የራሱ አይዲ ይሰጣል አይደለ? ስለዚህ መጀመሪያው ጋር ኤጀንት የሚሆን ልጅ አይዲ እናስገባለን። ታች ደግሞ ዋትስአፕ ነምበር የሚለው ጋር ደግሞ ዋትስአፕ ማለትም አፕላይ ያደረገበትን ዋትስአፕ ነምበሩን የልጁን ዋትስአፕ ነምበርና ይሰጠንና ወይም ደግሞ አፕላይ ያደረገበትን አንዳንድ ኤምቢስ ሊላችሁ ስለሚችል +251 ያርግ ወይም ደግሞ ልጁ ባስገባው መልክ እንዴት እንዳስገባ ስክሪንሻቱ ይልክላችኋል። ዋትስአፕ ቁጥሩን ካስገባው ዲዚ ጋር አድ ሰብ ኤጀንት ትሉታላችሁ። ልጁ ኤጀንት ይሆናል በእናንተ ስር ማለት ነው።